ጻፉ ጻፉ ጻፉ። የኔ ነገር በእግዚአብሔር እጅ ነው ብላችሁ ጻፉ። ያንቺ ትዳር በእግዚአብሔር እጅ ነው። የምትሰሪው ስራ በእግዚአብሔር እጅ ነው። ጤንነትህ በእግዚአብሔር እጅ ነው። ትዳርህ በእግዚአብሔር እጅ ነው። ፋይልህ በእግዚአብሔር እጅ ነው። ያመለከትሽው ነገር በእግዚአብሔር እጅ ነው። ላንቺና ለልጆችሽ ላንተና ለቤተሰብ ዛሬ ምሽት መሻገር ይሆናል። አረ አሜን፣ መሻገር ይሆናል። ስለዚህ ጻፉ እስኪ የኔ ነገር በእግዚአብሔር እጅ ነው በሉ። የኔ ነገር በእግዚአብሔር እጅ ነው የሚል ሰው ፈልጋለሁ። አልጻፋችሁም እስካሁን? ጻፉ ጻፉ። ቴንክ ዩ ጂሰስ፣ ቴንክ ዩ ጂሰስ። እጠብቃቸዋለሁ። የኔ ነገር በእግዚአብሔር እጅ ነው በሉ። ኦ ረሃባጋሳ ታካሻኪ አለቦሮ ቤለሄል ቫናስ ሳካባ የኔ ነገር በእግዚአብሔር እጅ ነው። ጂሰስ ጂሰስ። መንፈስ ቅዱስ አመሰግንሃለሁ። ወንድሜ እህቴ፣ በዚህ ቀጥታ ስርጭት የምትሰሙኝ የአባቴ ብሩካኖች ዛሬ በግብጽ በካይሮ በእውነት ለማገልገል መጥቼ በዚህ ነው ያለው። ነገ ከሰዓት በዚህ በግብጽ ሰዓት አቆጣጠር ከሰዓት እግዚአብሔር አምላክ ቢፈቅድ ከ4 ሰዓት ጀምሮ የእግዚአብሔር ድንቅና ተአምራት እግዚአብሔር የሚሰራበት ኮንፈረንሳችን ይኖራል። በዚህ በቤቴል ቲቪ ላይ አድራሻውን ተጽፏል። እንደዚሁ አርብ 10 ሰዓት ጠዋት እስከ 3 ሰዓት በዚህ ቀጥታ ስርጭት ውስጥ የእግዚአብሔርን ባርኮት የእግዚአብሔርን ጸጋ መካፈል የምትፈልጉ ይህን ፕሮግራም አንዴ ሼር አድርጉልኝ። ውሃ አዘጋጅታችሁ ውሃ ላይ እንጸልያለን። ነገ ማለዳ ነገ ከሰዓት በዚህ የክርስቶስ ራእይ ዓለም አቀፍ ቤተክርስቲያንና ቤቴል ቲቪ ጋር በመተባበር የተዘጋጀ ይህ ኮንፈረንስ እመኑኝ በምድሪቱ ላይ የተቀመጠ እባብ ምድሪቱ ላይ የሚሰለጥን ዘንዶ እግዚአብሔር ይቀጣል። ብዙ ኢትዮጵያውያን ኤርትራውያን ነፃ የሚወጡበት በር ተከፍቶ ወደ ማዶ የሚሻገሩበት የክብራቸው ሰዓት ደርሷል። እግዚአብሔር በነቢይ እጅ እስራኤልን ከግብጽ አወጣ ይላል። ነቢይ ሙሴም ነቢይ ነበር ይላል። ስለዚህ እንደ እግዚአብሔር ነቢይ ዛሬ እንጸልይላችኋለን። እግዚአብሔር